የዓለም መጨረሻ ተብሎ ወደሚጠራው ስፍራ ተጉዛችሁ ታውቃላችሁ? ከሊዮኔል ሜሲ፣ ቼኮቬራ እና ማራዶና ውጭ ስለ አርጀንቲና ምን ታውቃላችሁ? ይህች ሀገር የታንጎ ዳንስ መፍለቂያ፣ የዓለማችንን ምርጡን የስጋ ጥብስ የምታቀርብ፣ እግር ኳስ እንደ ሃይማኖት የሚመለክባት ሀገር ናት። አርጀንቲና ከደማቋ መዲናዋ ቦነስ አይረስ አንስቶ በዓለም ዳርቻ እስከምትገኘው ሃሽዌይ ከተማ ድረስ እጅግ አስገራሚ ተቃርኖዎችና ህብረ ቀለማት የሚታዩባት የላቲን አሜሪካ ሀገር ናት። ሀገሪቱ በዓለም አደባባይ ስሟ ከፍ ብሎ የሚጠራው እንደ ዲያጎ ማራዶና እና ሊዮኔል ሜሲ ባሉ የእግር ኳስ ጀግኖች ቢሆንም የህዝቡ የእግር ኳስ ፍቅር ግን ከግለሰብ ተጫዋቾች ዝና ያለፈ ነው። በዋና ከተማዋ የሚገኘው ታሪካዊ የላቦካ ሰፈር የዚህ ማዕከል ሲሆን የቦካ ጁኒየር እና የተቀናቃኙ ሪቨር ፕሌት ክለቦች መገኛ ነው። እነዚህ ክለቦች አርጀንቲና ውስጥ እሳትና ጭድ የሆኑ ክለቦች ናቸው። ሁለቱ ክለቦች በሱፐር ክላሲኮ ጨዋታ ሲገናኙ የሚፈጠረው ድባብ ሪያል ማድሪድ ከባርሴሎና፣ የአርሰናል ከማንቸስተር ጨዋታ እጥፍ ድርብ በሚያስንቅ የጦርነት ያህል ስሜት የተሞላ ነው። የደጋፊው ፍቅር በህብረት በሚፈጠር ስሜት የታጀበ ሲሆን የተቃራኒ ቡድን ቀለም ያለው ማሊያ መልበስ ጦርነት እንደማወጅ ነው የሚቆጠረው። የአካባቢው ነዋሪዎች ቤታቸውን ለስታዲየም ማስፋፊያ አንሸጥም ብለው እምቢ በማለታቸው ታዋቂው የቦካ ስታዲየም እስከዛሬ ድረስ ጠባብ ሆኖ ይገኛል። እስቲ በዛሬው የዓለም አቀፍ ጉዟችን የዓለም መጨረሻ ተብሎ ወደሚጠራው ስፍራ እንጓዝ። የምንጓዘውም በደቡብ አሜሪካ ወደምትገኘው በስፋቷ በዓለም 8ኛ፣ በደቡብ አሜሪካ ደግሞ ከብራዚል በመቀጠል 2ኛ ሰፊ ሀገር ወደ ሆነችው የሜሲ ሀገር አርጀንቲና ነው። አርጀንቲና በደቡብ አሜሪካ ደቡባዊ ጫፍ የምትገኝ በድምሩ 2.7 ሚሊዮን ስኩዌር ኪሎ ሜትር ስፋት ያላት ሀገር ናት። ሀገሪቱ እጅግ የተለያዩ የተፈጥሮ አቀማመጥ ያሏት ከሞቃታማው እስከ በረዶ የተሸፈኑ የበረዶ ግግሮች ትዘረጋለች። በምዕራብ በግዙፉ የአንዲስ ተራራ ከቺሊ ጋር ስትዋሰን፣ በሰሜን ደግሞ ከብራዚል፣ ዩራጋይ፣ ፓራጓይ እና ቦሊቪያ ጋር የምትዋሰን የደቡብ አሜሪካ ፈርጥ ናት። በአንድ በኩል የፓምፓስን ለምለም ሜዳዎች ስታቋርጡ፣ በሌላ በኩል ደግሞ በግዙፉ የፓታጎኒያ የበረዶ ግግሮች ትንፋሽ የሚያቆሙ ናቸው። አርጀንቲና በሰሜን በኩል ከብራዚል ጋር በሚያዋስናት ድንበር ላይ በዓለም ላይ ከሚገኙ እጅግ አስገራሚ ፏፏቴዎች አንዱ የሆነው ኢጓዙ ፏፏቴ ይገኛል። 275 ፏፏቴዎች በአንድ ላይ ሲወርዱ የሚፈጥረው ድምፅና የውሃውም ጉም የየትኛውንም ጎብኚ ልብ የሚሰርቅ ነው። በተለይ የሰይጣን ጉሮሮ ጋርጋንታ ዴል ዲያብሎ የሚባለው እጅግ ኃይለኛው ክፍል ምድርን በነጎድጓድ ድምፅ ያናውጣታል። በለምለሙ ደን የተከበበው ይህ ግዙፍ ፏፏቴ ተፈጥሮ በአርጀንቲና ምድር ላይ የሳለችው የሚያምር ስዕል ነው። ይህ የዓለም ጦርነት የሚካሄድበት ስፍራ ነው። ከዚህ ደማቅ የስፖርት ፉክክር ከዚህም ሲያልፍ ታሪካዊ ባላንጣነት አንዱ ሲስቅ አንዱ ሲያለቅስ የሚታይበት ሀገር ነው። በሀገሪቱ እጅግ ዘመናዊ የሀብታም ሰፈሮችና እንደ ቪላ 31 ያሉ የድሆች መንደሮች ተቀራርበው ይገኛሉ። አርጀንቲና ውስጥ የሀብታምና የድሃ ሰፈርን ማየት ልክ እኛ ሀገር በአንድ ቀጭን አስፋልት ወይም አጥር ብቻ የተለያዩትን የቦሌ ቪላዎችንና የጨርቆስን የመርካቶን መንደሮች ያስታውሳል። የአርጀንቲናው ቦሌ ሰፈር
ትግሬ ብለው የሚጠሩት ሰፈር ልክ እንደ ሆላንድ ከተማ አምስተርዳም በመሃሉ ቦዮች ያሉበት ነው። እዚህ ሰፈር ሰዎች በቪትስ ወይንም በሱዙኪ አይጨናነቁም። ሰው ሁሉ የራሱ ጀልባና ፈጣን መኪና አለው። ጠዋት ለስራ ሲወጡ ሰዎች ጀልባ ሲጠባበቁ ካዩ ሰፈሩ በእርግጠኝነት የአርጀንቲናው ቦሌ ሰፈር ነው። እዚህ ቪላዎች እና ባለ 5 ኮከብ ሆቴሎች ውስጥ የሚኖሩ ሰዎች ውሾቹ ሳይቀሩ ማስተር ያላቸው ይመስል ጨዋና ኮስተር ያሉ ናቸው። በተቃራኒው የሀብታሙን ሰፈር ለቀን አስፋልትን ተሻግረን አንድ እርምጃ እንደተራመደን የአርጀንቲናውን ጨርቆስ ሰፈር ቪላ 31 ብለው የሚጠሩት እናገኛለን። እዚህ ሰፈር ያሉ ቤቶች አንዱ በአንዱ ላይ ተደራርበው ከመሰራታቸው የተነሳ አንድ ሰው ከአንድ ቤት ሲያስነጥስ ጎረቤቱ ይማር የሚልበት አይነት ሰፈር ነው። ቤቶቹ በጣም ከመቀራረባቸው የተነሳም ምን አይነት ወጥ እየተሰራ እንደሆነ የሚታወቀውን በሽታው ነው። በጣም የሚገርመው ነገር እዚህ ሰፈር የመብራት ቆጣሪ የሚባል ነገር የለም። ነዋሪዎቹ መብራት የሚያገኙት ከሀብታም ሰፈር ፎርም በመሙላት በህገ ወጥ መንገድ ሽቦ በመሳብ ነው። በላያቸው የተጠላለፉ የኤሌክትሪክ ሽቦዎች ብዛት ልክ ሳይበስል የተቀላቀለ ፓስታ ይመስላል። ውሃውም ቢሆን በፓምፕ ጠለፋ የመጣ ነው። የሀብታም ሰርግ ለደሃ ለቅሶ ነው ቢባልም በአርጀንቲና ግን ሀብታሙም ደሃውም የሚያገናኛቸው አንድ ትልቅ ሰንሰለት አለ። እሱም እግር ኳስ ነው። ሜሲ ጎል ሲያገባ የቦሌው ሀብታም በሻምፓኝ የጨርቆሱ ደሃ ደግሞ ፎርም በተሞላው ማብራት ስር በማቴ ሻይ አብረው ይጨፍራሉ። አርጀንቲና ከ1930ዎቹ በፊት ከዓለማችን 10 ቀዳሚ ሀብታም ሀገራት ተርታ ብትሰለፍም በ2001 ዓ.ም ባጋጠማት የኢኮኖሚ ውድቀትና አሁን ላይ ከ100% በላይ በሆነ የገንዘብ ግሽበት ክፉኛ እየተፈተነች ትገኛለች። ይህ ሁኔታ ብሉ ዶላር የተሰኘ ትይዩ የጥቁር ገበያ እንዲስፋፋ ያደረገ ሲሆን የውጭ ምንዛሬ ለሚይዙ ቱሪስቶች ሀገሪቱን እጅግ ርካሽ አድርጓታል። ህዝቡ ምንም እንኳን በኢኮኖሚ ቢፈተንም እጅግ ቸርና ተስፋ የማይቆርጥ ህዝብ ነው። ከዚሁ የድሆች መንደር ውስጥ የተወለደው ታዋቂው የታንጎ ውዝዋዜም ከጎዳና ተነስቶ በዓለም ታላላቅ መድረኮች ላይ በመድረስ የህዝቡን የጋራ ስሜትና ጥንካሬ የሚያንጸባርቅ ሀገራዊ መገለጫ ሆኗል። የአርጀንቲና ዋና ከተማ የሆነችው ቦነስ አይረስ ብዙ ጊዜ የደቡብ አሜሪካዋ ፓሪስ ትባላለች። ለምን ብትሉ የከተማዋ ህንፃዎች፣ መንገዶችና አጠቃላይ ገጽታዋ ሙሉ በሙሉ አውሮፓን ስለሚመስል ነው። የአርጀንቲና ባህልም የአውሮፓና የላቲን አሜሪካ ቅይጥ ነው። በዚች ከተማ ላይ ስትጓዙ የታንጎ ሙዚቃና ዳንስ ከየአቅጣጫው ይሰማቸዋል። ታንጎን ከአርጀንቲና ውጭ ማሰብ አይቻልም። እሱ የህዝብ መገለጫ፣ የፍቅር፣ የናፍቆትና የስሜት መግለጫ ቋንቋቸው ነው። አርጀንቲና እጅግ ሰፊና በብዙ ድንቆች የተሞላች ሀገር ናት። ከሰሜን ፏፏቴዎቿ እስከ ደቡብ በረዶዎች፣ ከቦነስ አይረስ ታሪካዊ ጎዳናዎች እስከ ጣፋጭ ምግቦችና ከሁሉ በላይ ደግሞ በፍቅር ከተሞላውና እግር ኳስን ከሚያነግሰው ህዝቧ ጋር አርጀንቲና የዓለማችን ልዩ ጌጥ ናት። በቀጣይ በሌላ አስገራሚ ቪዲዮ እስክንገናኝ መልካም ቆይታ።